ዩኬ ማዕቀብ የተጣለበት ነዳጅ የጫነ የሩሲያ መርከብ መያዟን አስታወቀች። ሰሜን ኮሪያ የኒውክሌር መሳሪያን በተመለከተ አቋሟን እንደማትለውጥ ገለጸች። ኢራን ጥርጣሬ ቢገባትም ትራምፕ ዛሬ ስምምነት ይፈረማል ብለው እየጠበቁ ነው። የዩናይትድ ኪንግደም ወታደሮች ማዕቀብ የተጣለበት ነዳጅ የጫነ የሩሲያ መርከብን በእንግሊሽ ካናል ላይ መያዛቸውን ጠቅላይ ሚኒስትር ኪር ስታርመር አስታወቁ። ስማይትሮስ የተባለውን መርከብ በቁጥጥር ስር ለማዋል የአገሪቱ የባህር ኃይል እና ልዩ ስልጠና የተሰጠው ብሔራዊ የወንጀል ቁጥጥር ኤጀንሲ ተጣምረው 6 ሰዓታት የፈጀ ኦፕሬሽን ማካሄዳቸው ተገልጿል። ጠቅላይ ሚኒስትር ኪር ስታርመር ይህ ስኬታማ ኦፕሬሽን ሩሲያን የሚያዳክምና ፑቲን በዩክሬን የከፈተው ጦርነት መደበቂያ እንደማይሆነው የሚያሳይ ነው ብለዋል። ሩሲያ የተጣለባትን ዓለም አቀፍ የነዳጅ ማዕቀብ ለማለፍ በሚስጥራዊ መንገድ የሚንቀሳቀሱ ድብቅ መርከቦችን ወይም ደግሞ ሻዶ ፍሊት የሚባሉትን ታሰማራለች። ወደ 700 የሚጠጉት እነዚህ መርከቦች ማዕቀብ የተጣለበት 75% የሚሆነውን የሩሲያ ነዳጅ በማዘዋወር የክሬምሊን የጀርባ አጥንት ሆነው ያገለግላሉ። ዩኬ ከ500 በላይ የሚሆኑ መርከቦች ላይ ማዕቀብ መጣሏን አስታወቀች። ሰሜን ኮሪያ ኒውክሌርን በተመለከተ ያላት አቋም እንደማይቀለበስ በመግለጽ የኒውክሌር መሳሪያ ግንባታዋን እንደማታቆም የቀረበላትን ጥያቄ ውድቅ አደረገች። የደቡብ ኮሪያ፣ ጃፓን እና አሜሪካ ባለስልጣናት ባደረጉት ውይይት የኮሪያ ቀጠና ከኒውክሌር መሳሪያ ነፃ እንዲሆን ቁርጠኛ መሆናቸውን ቢገልጹም ፒዮንግያንግ ሐሳቡን አልተቀበለችም። የቀረበላት ጥያቄ ምክንያት አልባና የህልም ዓለም እንደሆነ በመግለጽ ምላሽ ሰጥታለች። የኒውክሌር መርሃ ግብሯን የምትቀጥልበት ምክንያት አሜሪካ የኒውክሌር መሳሪያ ስርዓት ለደቡብ ኮሪያና ጃፓን ማቅረቧ እንደሆነ ሰሜን ኮሪያ አስረግጣ ተናግራለች። በአውሮፓውያኑ 2019 ከዋሽንግተን ጋር ያደረጉት ውይይት መክሸፉን ተከትሎ ፒዮንግያንግ የኒውክሌር መሳሪያ ግንባታዋን አጠንክራ ገፍታበታለች። አሜሪካ እና ኢራን ለረጅም ጊዜ ሲጠበቅ የነበረውን ስምምነት ዛሬ ይፈራረማሉ ተብሎ እንደሚጠበቅ የፓኪስታን ባለስልጣናት አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ ዛሬ በ80ኛ ዓመት ልደታቸው ቀን ስምምነቱ እንደሚፈረም እየጠበቁ ነው። ሆኖም ኢራን ስምምነቱን የሚፈረምበት ጊዜ ላይ አሁንም ጥርጣሬ እንዳላት ገልጻለች። የስምምነቱን መፈረም በተመለከተ ኢራናውያን ተቃዋሚዎች ቅሬታ አሰምተዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በበኩላቸው ሁለቱ ወገኖች የመግባቢያ ሰነዱ ላይ እንደተስማሙ ገልጸዋል። ኢስላማባድ ስምምነቱ ላይ ኤሌክትሮኒክ ፊርማዋን እንደምታኖርም አክለዋል። ስምምነቱ ከተፈረመ በኋላ በቀጣይ ሳምንት የባለሙያዎች ውይይት እንደሚቀጥል ጠቅላይ ሚኒስትሩ ተናግረዋል። ትራምፕ ስምምነቱ እንደተፈረመ በአፋጣኝ የሆርሙዝ ወሽመጥ ይከፈታል ብለዋል። ሁለቱን አገራት በዋናነት ያሸማገሉት ፓኪስታን እና ኳታርን ጨምሮ ሌሎች አገራትም ስምምነቱ ላይ ይፈርማሉ ተብሎ ይጠበቃል። በመግባቢያ ሰነዱ መሰረት የተኩስ አቁሙ ለ60 ቀናት ተራዝሞ ስለ ኢራን የኒውክሌር መርሃ ግብር ድርድር ይጀመራል ተብሏል። እነዚህን የመሳሰሉ የሚገርሙ መረጃዎች ባጭሩ ለማግኘት ይህንን ቻናል ሰብስክራይብ አድርጉት።